የምጣዱ እያለ የእንቅቡ ተንጣጣ ባልየው እያለ ውሽማው ተቆጣ አለ። ፈላው እያለ ማንቸስተር ተቆጣ፣ ሪያል ማድሪድ እያለ ዩናይትድ ተቆጣ እንደማለት ነው። በቃ ይሄ እኮ ምንም እኮ ሌላ ትርጉም የለውም። ሪያል ማድሪድ ከፈለክ እኔ ሮድሪ ልግዛልህ፣ ብር ከጨረስክ ካሽ ካለቀብህ እኔ ሮድሪ ልግዛና ልላክልህ፣ አንተ ቹዋሚኒ ላክልኝ አላልኩም እንዴ? ማድሪድ እኔ እኮ እኔ ሞትኩት እኮ በለው፣ እኔ ሞትኩት። አይ ማድሪድ ግን ይሄንን ጉድ እያየ ይሆናል ወይስ ኖቲፊኬሽኑን አጥፍቶ ጠፈተ ብሎ ይሆናል? የምሬን ነው የምለው። ሮድሪን እንደዛ እንዳልተበለው ባርሳ ወሰደው። እኔ እኮ አሁን ድረስ አላመንኩም ነበር። ከዛሬ ነገ ወደ ማድሪድ ይሄዳል ብዬ እኮ ነው የምጠብቀው። ማንዬ አሁን በቃ ባርሳ ማን ነው የሚችለው? ማን ቀጣይ ዓመት እኮ አውሮፓ ላይ እንግዲህ በቃ ፍጥፍጥ ነው የሚካሄደው። እኔ ዝግጅቴ ለፒኤስጂ ብቻ ነበር ተጫዋች እያስፈረምኩ የነበርኩት ታውቃለህ አይደለ? ግን አሁን ዝግጅቴ መሆን ያለበት ለባርሳም ጭምር ነው። ማንዬ አርቴታ መዘጋጀት ያለበት ለባርሳም ጭምር ነው። የሚገርም ፊርማ ማንዬ። በቃ በአውሮፓ ደረጃ አስፈሪ፣ በሊጉ ደረጃ ብቻ ሳይሆን በአውሮፓ ደረጃ አስፈሪ ሊያደርገውን የሚችል ዝውውር ነው ያደረገው ባርሳ። ማን ሮድሪ ምንድነው እንደዘባረቀው ማድሪድ ብለ ባርሳ ላጥ ይመች። ለማንኛውም አርሰናል ዋና ነገር መዘጋጀት አለበት። እኔ ከራሴ ጋር ነው ሁሌን ነገር ማየው ጀመው በቃ ጥቅሞችን ማየው ከራሴ ጋር እና ለዚህ ቡድን ማርሲዬና አርቴታ መዘጋጀት አለበት። ምን አይነት ፊርማ ነው ማለት ሮድሪ ቱ ባርሴሎና ሂር ዊ ጎ አባቴ ባርሳ ባለቀ ሰዓት ማድሪድን አስቀየመቻት። ከማድሪድ ተጫዋች መንጠቅ የሚችለው ብቸኛ ቡድን ባርሴሎና ይባላል። ገባህ? ይነጣጠቃሉ። ከባርሳ ቤት ተጫዋች ወደ ማድሪድ ያመጣው ግን ማድሪድ ብቻ ነው። ገባህ? ግን አላ ተመሳሳይ ሌቭልስ የሚባለው ነገር እዚች ጋር ነው። ማንዬ ፋብሪሲዮ ሮማኖ ነው ፖስት ያደረገው ከ21 ሰከንድ በፊት ማለት ስንት እንደሆነ በስንት ገንዘብ እንደሆነ አናቅም። ስለዚህ ይሆናል ሊረጋገጥ ነው ሲባል ቀድሞ ሂሩቢጎ ይልና ከዛ በኋላ ነው ሂሳቡንና ምናልባት ኤዲት ሊያደርግ ይችላል ማለት ለዛ ነው ሳክሳም ነው የምላችሁ እንጂ እኮ ማንም የሚችለው የለም። ከሁሉም የበለጠ ኮንታክት ያለው እሱ ነው። ሲቲዝንስ አባቴ የዛሬውን ጨዋታ ካየ በኋላማ የፈጠነ ነው። ማን ቫሌንሲያ ይሄድ ነበር እንኳን አይደለም ባርሴሎና ማለት ተረዳኛ አይደለ? ለባርሴሎና ሄዶ ስክት ሜን ማን ምናምን መሆን ይችላል። ሪያል ማድሪድ ከስንትና ስንት ሰው ጋር መጋፋት ገባህ? ለሁለቱም ፐርፌክት የሆነ ሳይኒንግ ነው። ግን እሱ ለምን ባርሳን መረጠ? ባርሳ ቤት ሄዶ ዋናው ሰውዬ ነው የሚሆነው። ለምን የማልና እሱ ሃንድሼክ ምናምን ይፈጥራሉ። ገባህ? እዛ ሄደ ቤሊንግሃም አለ እንግሊዛዊ፣ ምባፔ አለ ፈረንሳዊ፣ ቪኒሲየስ ጁኒየር አለ ብራዚላዊ። ከዛ ሁሉም የራሳቸው ጀማ አላቸው ምናምን ከባድ ነው። ዛማ ከቪኒ ጋር ደግሞ መስማማት ከባድ ነው። ስለዛ ትክክለኛ ውሳኔውን የወሰነው ማለት 750 ምናምን ይገጫዋል። ሲቲዝንስ ቻሉት ነው የምላችሁ። ገባህ? ማሬስካ ፔድሮ ኔቶ ይፈልጋል። ስለሱ ራሱ ብዙ ነገር ምለው ነገር አለ። ማሬስካ ላይ ብዙ ድክመቶች እያየሁበት ነው ገና ሳይጮት የማንቸስተር ሲቲው አማካኝ ሮድሪ ባርሴሎናን ተቀላቅሏል። ባርሴሎና መቀላቀሉ እንግዲህ እርግጥ ነው። ፋብሪዚዮ ሮማኖ እንግዲህ ሂር ዊ ጎ ብሎታል ይሄንን ዝውውር ማለት ነው። ያው ማድሪድን ይቀላቅላል እሱ ለማድሪድ መጫወት ህልሜ ነው ሲል ነበር። ነገር ግን በመጨረሻም ባርሳን ተቀላቅሏል። ይሄን ቪዲዮ ለእግር ኳስ ደጋፊዎች በሙሉ ላኩላቸው ሰዎች። ስለዚህ ነገር ምን ታስባላችሁ? ኧረ ምን አይነት ቀውን ነው? ወይ ጉዴ! ሮድሪ ወደ ባርሳ ሂር ዊ ጎ አታምጣው ስለው አምጥቶ ቆለለው ማለት ይሄ ነው። እኔ ጭራሽ እንደዚህ አይነት ሙድ ውስጥ ደግሞ ሮድሪ ሂር ዊ ጎ ሮድሪ ቀርቶ በነፃ ቢሄድ ይሻል ነበረ። ኤኒዌይ ሲቲ እንደዛ አላሰበም፣ ሽጦታል። ሮድሪ የሲቲ ሌጀንድ ነው፣ የፕሪሚየር ሊግ ሌጀንድ ነው፣ የምን ጊዜ ምርጡ ሲዲኤም ነው። ይሄን መሰለ ተጫዋች ፕራይሙን ሲቲ በማሳለፉ እናመሰግናለን። በሎያሊቲ ጉዳይ ቴስት ልናደርገው እንችላለን፣ ምንም ማድረግ አንችልም። ግን በቃ ሌጀንድ ነው፣ ምንም ማድረግ ማለት የምትቀይርበት ነገር አይደለም። ስለሄደ ስላልሄደ ምናምን አይደለም። በቃ ይሄ ሰው ቻምፒዮንስ ሊግ አምጥቶልናል፣ ማመስገን አለብን ማለት ነው። አሁን ሄደዋል በመጥፎ ሰዓታችን። ግን ጥሩ ነገሩ አዲስ አሰልጣኝ ነው፣ አዲስ ቲም ነው የተገነባ ነው፣ በሌላ ሰው ላይ ይሰራል ማለት ነው አዲሱ ቲም። የሱ ቦታ ግን በጣም ክፍተት እንደሚኖረው የተረጋገጠ ነው። ሲቲ ትላልቅ እንቅስቃሴ እንደሚያደርግ ተስፋ አደርጋለሁ። ኤንዞ ፈርናንዴዝን ጨምሮ አዩብ ዋዲን እያመጣ ሌላ ተጨማሪ ነገር እንደሚያደርገው እርግጠኛ ነኝ። ዛሬ ክለባችን እንዳየነው ከሆነ በጣም ትልቁ ክፍተታችን 6 ቁጥር ቦታ ላይ ነው። ሮድሪን ግን ምንም ማድረግ አንችልም። ኦልሬዲ በአይምሯችን እንደወጣ ስለምናውቅ ሂር ዊ ጎን ነበር የምንጠብቀው። ይኸው ሂር ዊ ጎ ተብሏል። ይመቸው። ክለብ ሌጀንድ ነው። በጣም ብዙ ፕሪሚየር ሊጎች፣ በጣም ብዙ ትልቅ ሌጋሲ ያለው በእግር ኳስ ታሪክ ምርጡ ዲፌንሲቭ ሚድፊልደር ነው። በዛ በኩል እናከብረዋለን። ለክለባችን ግን ባለው ሎያሊቲ አናከብረውም። በዛ በኩል የሚያጎድል ነገር ስላለ ኤኒዌይ ይመቸው። ቴንኪዩ ሮድሪ ይመች። እኛ ግን ከድጡ ወደ ማጡ ነው የሚመስለው። ለማንኛውም ዝውውር እንጠብቅ። ከዛሬው ሽንፈት በላይ ለሲቲ ደጋፊ ሊያም የሚችል ዜና ሮድሪ ወደ ባርሳ ሂር ዊ ጎ
እውነት የሲቲ ደጋፊ ፕላስቲክ ነው ወይ የሚለውን ዘንድሮ እናያለን። በጣም ከባድ አመት ልታሳልፉ ነው ስለ ከምን ጊዜ ምርጥ 6 ቁጥሮች አንዱ የሚባለውን ሮድሪን ባሎንዶር ዊነሩን ሮድሪን ሽጠህ ከዛ ደግሞ ከምን ጊዜ ምርጥ ከሚባሉት አሰልጣኞች ከፔፕ ጋርዲዮላ ጋር ተለያይተህ በርናንዶ ሲልቫን አተህ ኬቨን ዴ ብሩይነን አተህ ማለት ነው ምን አይነት አመት ልታሳልፍ እንደምችል መገመት አይከብድም ነው የምላችሁና የዛሬም ጨዋታ የሚቀጥለው አመት ሃይላይት ይመስለኛልና በጣም ለሲቲ በቃ ሲቲ ዘንድሮ በጣም ልትፈተኑ ነው። ለባርሳ ግን በጣም ትልቅ ዝውውር ባርሳ ቻምፒዮንስ ሊግ በትክክል ሊበላበት የሚችልበት አመት ይሄ ይመስለኛል። አንድ ሴንተር ባክ እና አንድ ስትራይከር ከጨመረ ባርሳ እኔ በቃ ስልሽ ምንም ህይወቴን አስይዤ እደራደርለታለሁ ነው የምልሽ ለቻምፒዮንስ ሊግ። እስቲ እናንተን ሀሳብ ኮሜንት ላይ። ወይኔ ሮድሪ ወደ ባርሳ ሂርዊጎ እናቴ ትሙት። ወይኔ ምን እንደገረመኝ ታውቃለሽ? መሄዱ እኮ አይደለም የገረመኝ እግዚአብሔር ፋብሪዚዮ ዋጋውን አልተናገረም። በሰባን የሸጡት በቃ እነዚህ ውሾች። አንተ ሮድሪን በሰባ ባሁን በድርድር በሰባ ከሸጡት እናቴ ትሙት የመጨረሻ ነው የተበሉት። ሲያስተሉ እስከ 80 ድረድርም አንተ የሰውዬ እስከ 100 መደራደር ትችላል። አይ ኖ እድሜው ሄዷል። ያለበትን ጉዳት የፈለገ ነገር ይሁን ሰውየው ፎርሙላ ላይ ነው ያለው። ገብቷችኋል? ዛሬማ ተቃጠል ብሎናል። ዛሬም ተለጥፈናል። እዚህ ጋር ደግሞ ሌላ ይሩጎ። አሁን እኔ የዚህ ሰውዬ ቦታ አንድ መላ መባል አለበት። እግዚአብሔርን ባውዲን ቶሎ ብሎ ከጨረሱ ግን ዋጋውን በጣም ነው ማወቅ የፈለኩት የዚህን ሰውዬ በስንት ቢሆን ይሄን ያህል በሰባ አንተም ጉማሬሽ በሰባ አልመጣም። ተጠበቀው ሆነ። ሮድሪ ወደ ባርሳ ሂር ዊ ጎ። ሌጀንዳችን ሸኝተናል ማለት ነው ወደ ባርሳ። ያው ወደ ሁለተኛው ቲሚ ነው እኔ ጋር የሄደው። አይደብረኝም። ገባ የባርሳ ሚድፊልድ ተጠናከረ። እነዛ ታዳጊዎች ማኔጅ የሚያደርጋቸው የሆነ ከፍ ያለ ሰው መጣ ምናምን በጣም ደስ የሚል ነገር ነው። ተረዳኝ አይደለ? በተለይ ደግሞ የዲጆን መጎዳት ክለቡ ላይ የሆነ ጉዳት እንደሚያመጣ በጣም እርግጠኛ ነኝ። ሰው የሮድሪ ሜዳ አሪፍ ነው፣ ግን እንደ ማንቸስተር ሲቲ ደግሞ እንደ ዛሬው ደግሞ አጫወታችን ፐርፎርማንስ ታየው የሮድሪ መኖር የጨዋታ መረጋጋት ያኖራል። በተለይ ሲልቫ የለም ሮድሪ ጨዋታ መረጋጋት ያመጣል፣ ይከላከላል ምናምን። ዲፌንሱም ዛሬ እንዴት አይታችሁታል ጋይስ። ብቻ ከባድ ነው። ኤኒዌይስ ምን ተሰማችሁ? ሮድሪ ወደ ባርሳ ሂር ዊ ጎ። ፎሎ ማድረጋችሁ እንዳረሱ የባርሳም የሲቲም የሁሉም እንኳን ተመልካች ይመቻችሁ። ሰበር ዜና ሮድሪን በተመለከተ እንግዲህ አዲስ መረጃ ይዤላችሁ መጥቻለሁ ማለት ነው። ለማንኛውም ሮድሪ እንግዲህ ከሪያል ማድሪድ ባርሴሎናን መርጧል ማለት ነው። ስለዚህም ባርሳ እሱን ለማስፈረም የዝውውር ጥያቄ ለማቅረብ እየተዘጋጀ እንደሚገኝ ተዘግቧል። ሆነ ተከናወነ። በስተመጨረሻም ሮድሪጎ ሄርናንዴዝ ካስካንቴ ስንቶች እየተመኟት ወደ ባርሴሎና ሂር ዊ ጎ ጋይስ። ይኸውላችሁ በአንድ ቀን በደቂቃዎች ውስጥ ሂር ዊ ጎ እንድል የመረጥከኝ እኔ ማን ነኝ? በፋብሪዚዮ ስም እንግዲህ አመሰግናለሁ። እኔ ሌላ ምንም አልልም። ፋብሪዚዮ ሮማኖ አረጋግጦታል ጋይስ። እኔ አላመንኩኝም። ስንቶች ሲፈልጉት ነበረ። መናገር ስም መጥራት አያስፈልግም እዚህ ጋር። ነገር ግን ምርጫውን ባርሴሎና አድርጎ ከስፓኒያርድ ሻምፒዮን የቡድን አጋሮቹ ጋር ለመጫወት እንግዲህ በሃንስ ፌሊክስ ሲስተም ለመቃኘት መርጦ የቀድሞ የፔፕ እንግዲህ ትልቅ ተጫዋች የፔፕ ዋነኛ የቡድን እንግዲህ መሪ ወደ ባርሴሎና ይመጣል። በነገራችን ላይ ሁሉም መዘጋጀት አለበት። እያንዳንዱ የላሊጋ ቲም ብቻ ሳይሆን ሁሉም በሌላ ቪዲዮ እናወራበታለን በሰፊው። ኤኒዌይስ እስኪ ደስታችሁን ግለጹ። የሮድሪጎ ሄርናንዴዝ ካስካንቴን የሮድሪን ዝውውር ከ10 ሬት አድርጉት። እኔ ደስታውን አልቻልኩትም ጋይስ። በስተመጨረሻም በጥቂት ቀናቶች ውስጥ አይ ቲንክ በሁዋን ጋምፐር ዋንጫ ይሳተፋል ብዬ እጠብቃለሁኝ። እኔ ቃላት የለኝም። ኤኒዌይስ ይመቸው ሮድሪ። ፎሎ እያረጋችሁ ኩለርስ በደንብ ፎሎ እያረጋችሁ ወደ 50 ሺህ እንሂድ።